አልደራደርም። እሱ በሚለው ነገር መረጥኩ ሳይሆን መረጥልኝ እላችኋለሁ። አሁን ሌላ ስራ አሳጥቶኝ የራሱ ስራ እንዲሰራ ያደረገኝ ጌታ እኔ ያልኩትን እንደሚሰማማ አምናለሁ። ምክንያቱም የራሱ ነገር እንዲሰራ ነው እግዚአብሔር ያደረገኝ። ያውላችሁትና በቅንነት ተመላለሱ። እግዚአብሔር እንደዚህ አለኝ፣ ግራ ቀኝ የምትሉ ሰዎች ስሙ፣ ወጀብ ወደ ቤታችሁ ሳይገባ ቀጥ ብላችሁ ቁሙ ይላችኋል። ወጀብ፣ ማዕበል፣ ንፋስ እንዳይገባላችሁ ጌታ ዛሬ ይለኛል። እጆቻችሁ ከፍ አድርጉትና እነዚህ በሉ፣ ራዲያ ላባናባስ የሚያስደነግጥ ነገር እንዳይሆንባችሁ በሕይወታችሁ እጆቻችሁ ከፍ አድርጉትና እንደዚህ በሉ፣ እግዚአብሔር በሉት ለዓላማዬ ከሾመኝ በሉት፣ እንደገና በሉት፣ እንደገና እግዚአብሔር ለዓላማዬ ከሾመኝ በሉት፣ ዓላማ ያልሆነ ነገር በሉት በእኔ ላይ አይሰለጠንም በሉት። ጨርሻለሁ። አጨብጭቡ ለእግዚአብሔር ክብር። ሃሌሉያ። መጽሐፍ ቅዱስ የያዛችሁት ከኔ ጋር ሐዋርያ ዮሐንስ ወደ 14ኛው ምዕራፍ ተሻግረናል። ጌታ ስሙ ይባረክ። ክብር ለእግዚአብሔር ይሁን። 11ኛው ምዕራፍና 12ኛው ምዕራፍ 13ኛው ምዕራፍ ተመሳሳይ መልአኮችና ደግሞ በጣም ጥብቅ አድርገን ትላንትና ማክሰኞ ዕለት ስለ መጨረሻው ዘመን ምን እንደሚሆን ደግሞ ለካ መናፍስት የሚገደድበት ጊዜ ይመጣል አይመጣም በሚል ርዕስ እግዚአብሔር ያስተማረልን ድምጾች ነበሩ። አሁን እዚህ 13ኛው ምዕራፍ እኛ ያየነው ነገር በጣም በስድብ የታወቀ አውሬው ከምድር እንደምነሳና እንደተነሳ ደግሞ ከባህር እንደመውጣና 7 ራሶችና ደግሞ ስንት 10 ዘውዶች በራሱ ላይ የስድብ ስም የነበረ ስለ አውሬው ነው። ሰዎች ለምን ይሳደባሉ? ሰዎች ለምን ይነካከሳሉ? ሰዎች ለምን ከሰዎች ጋር ፍቅር ያጣሉ? ሰዎች ለምን የሰዎችን ድምጽ አያዳምጡም አይሰሙም? በሚል ርዕስ ከዚሁ ከቁጥር 1 እስከ 5 ባለው ቦታ ስለዚሁ ስለ ስድብና ስለ ክፉ አውሬ በምድሩ ላይ እንደተላከ ተምረን ነው ያለፍነው። ከዛ በኋላ ደግሞ የስድብ የምናገርበት አፍ ከማን እንደተሰጠ ለምን እንደተሰጠ ማን እንደወሰደ እየተሰደበና እያዳመጠ ተባባሪ ሆኖ ያለ ማን ነው? ከዚህ መጽሐፍ ደግሞ ወደ ታች ከ5 እስከ 10 ያለው ቦታ ይናገራል። ደግሞ 11ኛው ቁጥር የሚያወራው እንደገና ሌላ ተመሳሳይ የሆነው አውሬው ሌላ አውሬ ከምድር ሲወጣ አየው ካለ በኋላ ቀንዶች የበግ ቀንዶች የሚመስል አለ። ክብር ለእግዚአብሔር ይሁን። ያ ማለቱ የበግ ቀንዶች ማለት ይገባችኋል። እግዚአብሔር አገልጋይ ሰይጣንም በውስጡ ሰይጣን ፊት ለፊት ቀንድ ይገባችኋል። ቀንዱ የምን ነው? የበግ ነው የሚለው መጽሐፍ። እዚህ ጋር ደግሞ 2 ቀንዶቹም ነበሩት እንደ ዘንዶም ይናገር ነበር ይላል። ቀንዱ የበጉ ነው፣ አፉ የዘንዶ ነው። ከዚህ ዘንዶ የምንማረውና ከ11ኛው ቁጥር ምዕራፍ 13 የምንማረው ብዙ ሰዎች ማዕረግ አላችሁ። ለብዙ ሰዎች እግዚአብሔር የሾሙ ሹመት አለ። አፉ ግን ዘንዶ ነው። ግን ከፍተው ማዕረጉ ምንድነው? ቀንድ ነው። የምን ቀንድ? የበግ ቀንድ። ፕሮፌት ይባላል፣ ሐዋርያ ይባላል፣ ፓስተር ይባላል። እቺ ቀንድ ነች። ቀንድ እቺ ነች፣ ስሙ ነው። ግን አፉ እንደምንድን ነው የሚያወራው? እንደ ዘንዶ ያወራል ይላል መጽሐፍ። እዚህ ጋር ክላሳ ያስተማርኩ እንዳይሆንባችሁና ፈጠን ብዬ ሊለፍበት። ክብር ለእግዚአብሔር ይሁን። ደግሞ 13ኛው ቁጥር ላይ የምናገኘው እሳት እንኳን ከሰማይ አውርዶ ሰዎች እስከሚስቱ ድረስ በበጉ ቀንድ ምን ይሆናል? ይጠቀማል ማለት ነው። በግ በሚመስለው ቀንድ ምን ይሆናል? ይጠቀማል። ግን እሱ ምንድነው? ዘንዶ ነው። ሰው አሁን ዘንዶ እንደሆነ እንዳያውቅ ከሰማይ እሳት ሲያወርድ ልክ የበግ ቀንድ ስላለ ክርስቶስ ነው ብሎ እንዲስት የተላከ የሰይጣንና ከሰማይ ከእግዚአብሔር ዘንድ ተቆጥቶ ወደ ምድር የወረደ የሰዎችና የእግዚአብሔር ጠላት ነው። ዛሬም በዚሁ በኢትዮጵያም በተለያየ ቦታ አማኝ መስሎ አገልጋይ መስሎ ሐዋርያ መስሎ
ዘማሪ መስሎ በተለያየ ቦታ ተሰራጭቷል። በዘመናችን ሰው አያስተውሉም እንጂ ክብር ለእግዚአብሔር ይሁን። አጠገብ ያለው ሰው እንደዚህ ያዝና እንደዚህ ብለ እግዚአብሔር በለ አፉ ዘንዶ ሆኖ ቀንዱ በግ ሆኖ ከሰይጣን ይጠብቅ በሉት። አሜን ነው። ስትቀርቡ እናንተ ለማጸለይ ትቀርባላችሁ፣ የሆነ ነገር ለማስደረግ ትቀርባላችሁ፣ ጥሩ ምክር ለመስማት ትቀርባላችሁ፣ ጥሩ ነገር እንዲያወራ ትቀርባላችሁ። ግን በውስጡ ያለው ነገር ሌላ ነው። እግዚአብሔር ትውልድ ሆይ ዛሬ እንደዚህ ይላችኋል፣ ሁሉም ለይታችሁ አውቃችሁ እንድትከተሉ የውስጥ አይኖቻችሁን ይከፍትላችኋል። ከዛ በኋላ ሰዎችን ለመሳት ያስታል ይላል። እንኳን ሰዎችን አያስትም ይላል። ቁጥር 13 14 ላይ እንደዚህ ነው የሚለው፣ በአውሬው ፊት ያደርግ ዘንድ ከተሰጡት ምልክት የተነሳ በምድር የሚኖሩ ምን ያደርጋት ነው ያስታዋል። የሰይፍን ቁስል ለነበረው ሕይወትን ሊኖረው ለአውሬው ምስል እንዲያደርጉ በምድር የሚኖሩትን ይናገራል። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለት ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ምን እንዲሰጠው? ኡፍ ብሎ እስትንፋስ ሊያስገባ ምን ተሰጠ? በል ስልጣን ተሰጠ። ኡፍ ብሎ ኮኑ የሞተው ሬሳ ኡፍ ብሎ አስነስቶ ሰው ለማድረግ ምን ተሰጠው? ስልጣን ተሰጠው። ልንገራችሁ ትውልድ የወጣ እስትንፋስ የሚያስገባ እግዚአብሔር ብቻ አይደለም፣ ሰይጣንም የሚያስገባበት ጊዜው አለ። እግዚአብሔር ቃል እንደሚያስተምር ነው ማስተምራችሁ። ስልጣን ተሰጠ ይላል። 3 ዓመት ከ6 ወር ሙሉ 40 ስንት ወር 42 ወር ሰማይ ምድር ጸጥ ይላል። ሙሉ ስልጣን ዲያብሎስ ይቀበላል። እንደፈለገ ሰዎችን ያደርጋል። በዛን ሰዓት እኔን ተቀበል ይላል። አልቀበልም ካለ አጫጭ ነው የሚያደርገው። የተበጠሰ አንገት አያወራ። ክርስቶስ ሲመጣ ግን ይናገራል። እንደገና ይነሳል። በቆረጡት ፊት እንደገና ያወራል። ፍርዱ ላቫኖ ሳካታሪያ አጠገብ ያለው ሰው እንደዚህ በል፣ ዛሬ ብትቆረጥም በለም ነገ ታወራለህ፣ ትናገራለህ፣ ይተካል አንገት ይበል። አሹ ክብር ለእግዚአብሔር ይሁን። አንተ ትዩጎ ኳሹ አትዩጎ ኳሹ አይቂጎ ኳሹ ካላያስ ማታ የምትዩጎ ኳሹ ኦዲዲ የምንታው ወደናንታና ወደ ወድንጋት ሃይቀጊ ሃይ ኦዲቺስ ወደ ኢቶ ተነዲው በኦራታ ደና የሌታው ሲያ እግዚአብሔር እንደዚህ ይላችኋል። የምታመልጡበት መንገድ ማን ነው ካላችሁ የየራሳችሁ ምንት ነው። በዛን ሰዓት ኢየሱስ ጸጥ፣ አብ ጸጥ፣ ሁሉም ስልጣን አለው እንደፈለገ ያደርጋል። አንተ የሰማችሁትን ቃል እናንተን በዛን ሰዓት ያገለግላችኋል። የሚያገለግሉትን አገለግላችኋል ያለው ቃል ክብር ለእግዚአብሔር ይሁን። ወደ 14ኛው ምዕራፍ እንሻገርና ቁጥር 16 አካባቢ ታናናሾችና ታላላቆች ባለጠጎች ድሆችና ታላላቅ ባለጠጎችን ድሆችም ጌቶችም ባሪያዎች ሁሉ በቀኝ እጆቻቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬው ስም ወይም የስሙ ምን ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ ያለ አይምሮ ያለው የአውሬውን ቁጥር ይቆጥረው። ቁጥር የሰው ቁጥር ነውና ቁጥሩም 666 ነው ይላል። በዚያን ሰዓት ለምሳሌ አንድ ነገር ልንገራችሁ። አሁን ቤት ውስጥ አስቤዛ የለም፣ እንጀራ የለም፣ ጫው የለም፣ በርበሬ የለው፣ ፓስታ የለው፣ ጎመን የለው፣ ምንም የለው። ግን ይሄ ጎመን፣ ፓስታ፣ ጫው ሁሉ ነገር የት ነው ያለው? በእነሱ ዲጂታል ውስጥ ነው። ያ ዲጂታል ካልተቀበልክ በራብ ትሞታለህ። በዛን ሰዓት በጣም የምትወደው ልጅ ሊኖር ይችላል። በጣም እኔ ሞታለሁ የሚል ሕፃን ልጅ ሊኖር ይችላል። ምን ላብለው ልጄ በማለት ያ 666 ልትቀበል ይሁን ያሳሳት ይሁን ያንን ነገር ለልጅ በመራራት እርጉዝ ሴት ልትኖር ትችላለች። እሷ ከነ ልጅ ከምትሞት በራብ ያ 666 ተቀብየው
ለዛሬው ላብላት ላመገባት ልጄ ላትርፍ የሚል ሐሳብ ለእናንተ ይምጣላችሁ ይሁን እንዳትሳሰቱ። ታሞ ሊሞት የቀረበ ሰው ሊኖር ይችላል። ሕክምና ቤት ያለ ዲጂታል ካርድ ያለ ዲጂታል መታወቂያ አይሰጥም። 6 የተቀበለ ሰው ይታከማል ሊሆን ይችላል ሊሉም ይችላሉ። ግን ተቀብለ ትታከማለ ሊታከም ወይ ሲሆን እንዳይስታችሁ። ያ ማለቱ ሙሉ በሙሉ ሰው ልጅ ራሱን እንዲክድ መጽሐፍ ቅዱስ ያስተምረናል። ነግራችኋለሁ። ራብ አለ። ራብን ስታልፍ ካርድን አልቀበልም ብለህ ትከራከራለህ። መቼም አልቀበልም ጌታዬን አትልም። በዛ ሰዓት ራብ ልገለኝ ነው ልጄ ትሞታለች የሚያስብል ሊመጣልህ ይችላል። ልጆች አሉ ሊያስብል ይችላል። በዛን ሰዓት ልጅ እግዚአብሔር ለኛ ይሰጠናል። አሁንም አለልን ግን ይጨምርናል፣ ይሰጣችኋል። ለእናንተ ያላገባችሁ በዛን ሰዓት ታገባላችሁ። ያለ ወረዳ ፍቃድ ያለ ቀበሌ ፍቃድ ያለ ዲጂታል ያለ 6 አታገባም የሚል አዋጅ በዛን ሰዓት ታውጇል። ውሃ አትቀዳም ታውጇል። ለስላሳ አትገዛም ታውጇል። ጨው አትገዛም፣ አስቤዛ ጥፍ አታስፈጭም፣ ምንም ነገር አታስደረግም ታውጇል። ለሰው ያለው መብተው ምንድነው? በዛን ሰዓት ጌታ ተቀብሎ ቁጭ ብሎ መሞት ብቻ ነው። ማንኛውም ሰው ያንን ነገር ለመቀበል እንዳይሸውድ እግዚአብሔር ዛሬ ያወራው ነው። ቁጭ ብለ መሞት ብቻ መፍትሄ ነው። አጠገብ ያሉ ሰው እንደዚህ በል፣ በዛን ሰዓት በል ሞት ነው በለ። ሌላ መፍትሄ የላችሁም። በእግዚአብሔር ፊት ነው የምነግራችሁ ቃሉ እንደሚያው ሌላ መፍትሄ ምንም የላችሁ። በቃ የሞት ቀረባችሁ ሞት ትሞታላችሁ። ለሞት ቀርበሻል በቃ ትሞቻለሽ። ጌታ ኢየሱስ እንደገና በሰማይ ከሰማይ መጥቶ መልከቱ ነፍቶ በዛን ሰዓት ይነፋል። ባለፈው መልከቱ ሊነፋ ነው ብዬ ነው ያስተምርኳችሁ። መልከቱ ምን ሊሆን ነው? መለከቱ ሊነፋ ነው። ወገኖች ስሙልኝ፣ እግዚአብሔር ቃል ጨክኖ ለምን ያወራል በሉልኝ። መለከቱ ሊነፋ ስለሆነ ነው። ታጥቁ፣ ጸልዩ፣ ተንበርክኩ፣ ጊዜ ስጡ ለእግዚአብሔር። የት ያለሽ አንቺ ሊመጣ ይችላል። እየጠጣ ሊመጣ ይችላል ጌታ። መልከቱ ሊነፋ ይችላል። ዝሙት እየሰራሽ ሊነፋ ይችላል። ሐሜት ያደረክ ሊመጣ ይችላል። ስለሰው ግምት ውስጥ ገብተ ያለ ሊነፋ ይችላል። ተጣልታችሁ ያላችሁ ሊነፋ ይችላል። አያችሁ ቁጣ አንዳንድ ጊዜ ከሰዎች ጋር አጣልቶ አጥፍቶ ይጠፋል። አጥፍቶ ጠፊ ማን ነው ካላችሁ ከሰው መጀመሪያ ቁጣ ነው። እግዚአብሔር እንደዚህ ይላችኋል፣ ራሳችሁን ተመልከቱ ይላችኋል። አሁን ደግሞ ልንማር ያለው እዚህ ጋር ስለ በጉና በጉ ደግሞ ለ4000 የተጻፈው 144,000 ለነበሩ ሰዎችና ለበጉ የተጻፈ ምን እንደሆነ 14ኛው ምዕራፍ ዛሬ እንማራለን። ጽፍራው በጌታ በኢየሱስም አነባለሁ። ቆምን ለእግዚአብሔር ክብር እናነባለን። አየሁም እነሆ በጉ በጽዮን ተራራ ቆሞ ነበር። ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ። እንደ ብዙ ውሃም ድምጽና እንደ ታላቅ ነጎድጓድ ድምጽ ያለ ከሰማይ ድምጽ ሰማው። ደርዳሪዎችም በገና እንደሚደረድሩ ያለ ድምጽ ሰማው። በዙፋኑ ፊት በአራቱ እንስሶችና በሽማግሌዎች ፊት አዲስ ቅኔ ሲዘምሩ ከምድር ከተዋጁት ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻሉም። ከሴቶች ጋር ያልረከሱ እነዚህ ናቸው፣ ድንግሎች ናቸውና በጉ ወደሚሄድበት የሚከተሉትን እነዚህ ናቸው። ለእግዚአብሔር ለበጉ በኩራት እንዲሆኑ ከሰዎች የተዋዙ እነዚህ ናቸው። በአፋችሁም ውሸት አልተገኘም፣ ነውርም የለባቸው። በምድር ለሚኖሩ ለአሕዛብ ለሕዝብም ለነገድም ለቋንቋም ለወገን ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ
ከሰማይ መካከል ምን አደረገ? ሲበራ አየሁ። በታላቅ ድምፅ የፍርድ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርን ስጡት፣ ሰማይና ምድርንም ባህርንም የውሃው ምንጮችን ለሰራው ስገዱለት አለ። ሌላም ሁለተኛ መልአክ አሕዛብ ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቅቱ ባቢሎን ወደቀች እያሉ ተከተሉ። ቁጥር 9 ላይ ሶስተኛው መልአክ ተከተላቸው፣ በታላቅ ድምፅ እንዲህ ያለ ለአውሬውና ለምስሉ የሚሰግዱ በግንባሩ ወይም በእጃቸው ምልክት የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊት በእሳትና በድን ይሰቃያል። የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙንና ምልክትን የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸው። አድነኝ። የእግዚአብሔር ትእዛዝ የሚጠብቁት ኢየሱስን በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናችሁ። እንደገና አነብላችኋለሁ። ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናችሁ። መንፈስ ከድካማችሁ ያርፍ ዘንድ ስራቸውን ይከተላቸው ይላል ብለህ ጻፍ የሚል ድምፅ ምን አደረኩ? ሰማሁ፣ አየሁ። እነሆ ነጭ ደመና፣ በደመናውም ላይ የሰውን ልጅ የሚመስል ምን ሆኗል? ተቀምጧል። በራሱም ላይ የወርቅ አክሊል በእጁም ስለታም ማጨድ ነበረው። ሌላ መልአክ ከመቅደሱ ወጥቶ በደመናው ላይ ለተቀመጠው የማጨድ ሰዓት ስለደረሰ ማጨድን ስደድና እጨድ፣ የምድሪቱን መከር ጠውልገውና ብሎ በታላቅ ድምፅ ጮኸ። በደመናው ላይ የተቀመጠው ማጨዱን ወደ ምድር ጣለው። ምድሩ ምን ሆነች? ታጠጀች። ሌላ መልአክ በሰማይ ካለው መቅደስ ወጣ። እርሱም ደግሞ ስለታም ማጨድ ነበረው። በእሳትም ላይ ስልጣን ያለው ሌላ መልአክ ከመሠዊያ ወጥቶ ስለታም ማጨድም ያለው ዘላላዎችም ፈጽሞ በስሏልና ስለታሙን ማጨድን ስደድና በምድር ያለው የወይን ዛፍ ዘለላዎችን ቁረጥ ብሎ በታላቅ ድምፅ ጠራ። መልአኩ ማጨዱን ወደ ምድር ምን አደረገው? ጣለው። በምድር ካለው ከወይን ዛፍ ምን አደረገው? ቆርጦ ወደ ታላቁ ወደ እግዚአብሔር ቁጣ መጠመቂያው ምን አደረገ? ጣለ። የወይን መጠመቂያ ከከተማ ውጪ ተረገጠ። እስከ ፈረሶች ልጓምም የሚደርስ ደም ርቀቱ 1600 ምዕራፍ ሆኖ ከመጠመቂያው ወጣ ይላል። እንጸልያለን ለእግዚአብሔር ቃል። ማዲያላባና ካታራዳባ ማጨዱ ተወርውሯል በሚል ርዕስ እየተማረ ነው። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ፍቃድ ከሆነ ዛሬ ይጀመር። ማጨዱ እንደመጣ እግዚአብሔር አምላክ ሆይ ከምድርቱ መጥፋት ያለበት እርግማን፣ ከምድርቱ መጥፋት ያለበት ሞት፣ ከምድርቱ መጥፋት ያለበት ጦንቃይ 666 ሞራ ገላጭ ደብተራ በአስማት የሚሰራ በጨለማ የሚሰራ ጨለን የሚቆጥር የተኛው መንፈስ የትውልድ አእምሮ ወደ እርኩሰት እየመራ የነበረ የሰይጣንና የዲያብሎስ ሥራ ዛሬ ማታ አፈርሰን በኢየሱስ እንወጣለን። ዛሬ አፈርሰን እንወጣለን። አንድ ሰው እስቲ ማጨድ ተወርውሯል በሏ። ድገሙና ማጨድ ተወርውሯል በሏ። ሩታላ ዲያናባ ዛሬ የተወረወረ ማጨድ የሰይጣን መሰረቱን በኢየሱስም ይገለበጣል። የሟርቱን መሰረቱን ይገለበጠዋል። ከቆመበት ስሩን ይቆርጠዋል። ከቆመበት ጫፉን ይቆርጠዋል። ከቆመበት ከግንዱ ይቆርጠዋል። ከቆመበት እግዚአብሔር ከአካባቢው ይቆርጠዋል። እስቲ አንድ ሰው ጩና ማጨዱ ተወረወረ በሏ። እግዚአብሔር አምላኬ ሆይ
የትውልድ ጸጋ ይለቀቅ። የትውልድ ቅባት ይለቀቅ። የትውልድ ራእይ ይለቀቅ። የትውልድ መንበረከኩ ይለቀቅ። የትውልድ መስሙር ይለቀቅ። የትውልድ አይን ይለቀቅ። የትውልድ አይምሮ ይለቀቅ። የትውልድ ልብ ይለቀቅ። የትውልድ ሐሳብ ይለቀቅ። መቆረጥ ያለበት ኃጢአት ይቆረጥ። መቆረጥ ያለበት ስሜት ይቆረጥ። የዝሙት ስሜት ይቆረጥ። ይቆረጥ። የመጠጥ ሱስ ይቆረጥ። የሲጋራ ሱስ ይቆረጥ። የጫት ሱስ ይቆረጥ። ማጨዱ ዛሬ ማታ ተወረወረ። ይቆረጥ። 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 እግሮቻችሁን የያዘ ይቆረጥ። አይምሮአችሁን የያዘ ይቆረጥ። ልባችሁን የያዘ ይቆረጥ። አንድ ሰው እጅን ከፍ አድርግና ይቆረጥ በላ። ለራዲያ ላባናባስ ማጃና ካታራዲያ ላባ ኦልፋና ሲክራዲያ ባሃዶስ ስሜ ለዘላለም ይባረክ። ይሄ ማጨዱ ሊሰራ ስለመጣ አመሰግናለሁ። ቃሉን አስተምረን በኢየሱስ ስም አሜን። ይሄ ማጨድ ለእናንተ ሳይሆን ለኃጢአተኛ፣ ለእናንተ ሳይሆን በምድሪቱ ክፋት ለሚዘራ የሰይጣን አለቃ ሽንገላ፣ በደመና የሚሰራ ጥልቅ ሲኦል የሚሰራ ሰው ልጆች የሚገቡበት የሚወጡበት ቦታ ሁሉ የሚቆጣጠር የክፉ ስራው ሊቆርጥ ነው የተወረወረው። አጠገብ ያለው ሰው እንደዚህ በለ፣ እግዚአብሔር አንተን ንጹህ ሰው ካደረገ በለ ትተርፋለህ በለ። አሜን ሃሌሉያ። ይህን መጽሐፍ ለእናንተ ድጋሚ ክላሳ አድርግላችኋለሁ። ትንሽ በመዝሙር ሰዓት ስለሄደ ላብራራው አልቻልኩም። እግዚአብሔር እንደዚህ ያለኝ ነው በውስጥ ከመጀመሪያው። እኔ እንጃ ጸጥ አድርጎ እዚህ ጋር ቆሞኝ ነበረ፣ መንቀሳቀስ አልቻልኩም። ለመጀመሪያ እኔ ለእናንተ ያወራው ድምፅ ሰማሁ። ከዛ በኋላ ሰውነቴ ትንሽ ሞቅ አለኝ። ጌታ ለዘላለም ይባረክ። ሁለተኛ ደግሞ ጌታ ፊት ነው ማውራላችሁት። እግዚአብሔር ፊት በምንም ሁኔታ ውስጥ ያላችሁ ተንከባለሉ። ይሄ መጨረሻ መልእክቴ ነው። ተንከባለሉ። በሚመች ሁኔታም በማይመች ሁኔታም ውድቁ። እኔ እንጃ ይሄ መጽሐፍ ከማንበቤ በፊት በተለይ ትንሽ ሰዓት ነው ሳሙኑ እየተኛሁት ያለውና ሲተኛ በቃ የሚያስፈራ ነገር ጌታ ያሳየኛል። ለምን ይሁን አላቅም። እውነት አሁን ይሄ ልክ ገና እያረገዘች ያለች ሴት ሰውን እንደምትጠላ ልክ ጌታ ምስክሬ ሰው የሆነ መንፈስ ቅዱስ አምጥቶ ያሳየኛል። ያ ሰው ድጋሚ ለማየት ውስጥ በጣም እየጠለኝ መጣ። ምክንያቱም ልክ በምድሪቱ ላይ ሊወድቅ ያለ ማን ሰሞኑ እንደዚህ ብዬ እየጸለይኩ ነኝ ጌታ ይጋር በቃ አሳየኝ፣ የትውልድ አቋም ያልኩ ነኝ። አሳየኝ፣ አገልጋይ አቋም አሳየኝ። ጌታ ይመስገን ጀምሯል ማሳየቱ። በጣም ሰሞኑ ውጊያ ነበር። እግዚአብሔር ይመስገን ግን ያሸነፍኩ ከጌታዬ ጋር በጣም እግዚአብሔር ረድቶኛል። እና አሁንም እኔን ብቻ ያጋጠመ ሳይሆን እናንተንም ያጋጥማችኋል። ደግሞ እግዚአብሔር አንዳንዴ በልክ በመንፈስ ሆኖ የሚናገረው ድምፅ ክፉም ይሁን መልካምም ይሁን መቀበል አለባችሁ። ምክንያቱም ከእግዚአብሔር ስለመጣ ይገባችኋል። ሊያድናችሁ ወዶ ነው እግዚአብሔር በክፉም ይነግረኝ በመልካምም ይነግረኝ ያስተምረኝ። እና መርጠን እኛ ከእግዚአብሔር የምንቀበለው ነገር የለም። የሰጠን ነገር ሁሉ የመቀበል ፍቃድ ወይም እድል የኛ ነው። እግዚአብሔር ለኛ ክፉን መልካሙን ይሰጣል። አሁን እዚህ ጋር ምድሪቷ እንዳለ ምን ሆነች ይላል? ደም በደም ሆነች። ማጨዱ ተወረወረ፣ አንድም ነገር በምድር አልቀረ ማለት ሰው ይል ማለት ነው። የተወረወረ ማጨዱ ሰዎችን ቆራርጦ ጨረሰ ማለት። አረ ዛሬ ማታ እግዚአብሔር የሆነ ሰዎችን 7 ሰዎች እቺ ቸርች
አንድ 7 ሰዎች እግዚአብሔር በዚህ ቃል አማካኝነት የሆነ የሚያሳየው ነገር አለ። እውነት እግዚአብሔር መንፈስ ነው እየቆጠረኝ ነው። አንድ 7 ሰዎች ትክክለኛ መላእክት ዛሬ እያሳየ ጌታ ያሳድራቸዋል። ትክክለኛ በቃ እውነት ነው እስከምትሉ ድረስ እግዚአብሔር በእናንተ ያወራል። አሹ ክብር ለእግዚአብሔር ይሁን። ስለዚህ በጣም በእግዚአብሔር ፊት ተመላለሱ። ያንዳንዱ እዚህ ጋር አሁን ስለ ዝሙት አውርቷል፣ ስለ ማጨድ አውርቷል፣ ስለ ቁጣ አውርቷል። ሌላ መልአክ ከሰማይ ሲወድቅ አየሁት። መቅደስ እያወጣ የነበረ ቁጥር 17 አካባቢ ሲደርስ ስለ መቅደስ የሚያወራ አለ። ከላይ በኩል ደግሞ ሶስተኛው መልአክ ከተላካችሁ በታላቅ ድምጽ እንዲህ ያለ ለአውሬውና ለምስሉ የሚሰግዱ በግንባራቸው ወይም በእጃቸው ምልክት የሚቀበሉ ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ምን ያደርጋሉ? ይጠጣል። በቅዱሳን መላእክት በበጉ ፊት በእሳት በድን ይሰቃያል። ምን ያደረጉት? ትላንትና ማታ ማክሰኞ ዕለት እንዳስተማርኳችሁ ቁጡ ምዕራፍ 13ኛው ስለ 6 ለ6 እንዳስተማረው በዛን ሰዓት በድን በእሳት የሚሰቃይ መልአክ ነው። ይሄ 9ኛው ላይ የተጻፈው ልክ ሲቃያችሁ የሚናገር። ዛሬ ኃጢአት ስናደርግ በጣም ይጣፍጣል። በዛን ሰዓት ግን እባክህ ስል ጌታ እስከማይሰማ ድረስ በጣም ስቃይ አላችሁ። አንድ ነገር ታው ስላችሁ ከኃጢአት ጋር የምትለማመዱ ከኃጢአት ጋር በቃ ልምድ ቤተሰብ ሆናችሁ ከኃጢአት ጋር በቃ ትዳር ሆናችሁ ከኃጢአት ጋር መፋታት ያልቻላችሁ ብዙዎች አላችሁ። ሐሜት ሱስ የሆነባችሁ የሆነ ነገር ሱስ ያንዳንዳችሁ እንደመልካቸው ነው። በልባቸው የሆነ እንከናላችሁ የሆነ ነገር ያቺ ነገር አጥፉ ይላችኋል ጌታ። ያቺ ነገር ወገዱ በቃ ከውስጣችሁ አጥፉ። ጣይሲቺ ተከሰውሳ አን ፖሎግ ዲሪቶሳ ሰንታን ጮዶ ይዲ ኢኑ አፑ ሞዲያ ጋሳ አንዳና ጊዲንተ ገንጨቲና ገንጨጭሰቲ ኦሳይኑኒ የሚዶ ጋላሳ ጋኪያ በከና ግድኮ ጊገናም ቢጊው ጋፕ ጊጊ ኡትዲ ኡባኑ አያኒ ድነ ጉየ ባጋ ማይድነ ጦሳረ ደርኩ ኡባይብን ነው ረትናይቲ ዚፍ ያካ ጉየ ዛሬ ዚፍሪ ሱሪያ ጉርዲያ ጉየ ሲንታው ዛሬ ጮ ማይድነ ሰልዋካው ታካኩርኩ ኑ ሰዓ ፕሮቶኮልያ ሰዓ ሰፍትን እየጠበቀን ከሰማይ ከመንጠፋ እባካችሁ በእግዚአብሔር ፍቅር እለምናችኋለሁ። መቼ ነው ጌታ ሁሉ ጊዜ በደጃችን ቆሞ ያንኳኳልናል? እስከ መቼን የትንቢት እንትን እየፈለግን ሽታ ያደረግን እየሮጥን ህይወታችን ለትንቢት ያቆመንን ምኛ አያቆመንም ትንቢት መንግስት ሰማያት አያስወርስንም ምንም ነገር። እዚህ ቸርች ላይ 10 ሰዎች ጌታ የሚቀበሉ እሱ ሲመጣ ሙሽራ ሆኖ ማብራታቸው ሳይጠፉ ከኔ ጋር የሚሄዱት ካሉ ይበቃቸዋል አሊኩ 3ኛው ምዕራፍ ብሎልናል አይደለም? ካንተ ጋር በሰርደስ ጥቂት ሰዎች አሉ ልብሳችሁ ምን ያደረጉ ያላቆሸሹ። ስለዚህ እነኚህ ሰዎች ካንተ ጋር ምን ያደርጋችሁ? ውሰዳቸው አለ። ጥቂት ሰዎች ብዙዎች በኃጢአት ተደግፎ ይሄዱ ያሉት አሉ ይላል እግዚአብሔር ቃል። ይበቃችኋል። ከእግዚአብሔር ጋር ያለው ለእናንተ ቆሎ ይበቃችኋል። ከእግዚአብሔር ጋር ያለው አንድ ቲሸርት ይበቃለች። ለምትሸትት ችግር የለውም። በማይሸተት በዘላዓለማዊ ቅባት እኛ ተቀብተናል። በዘላዓለማዊ ኃይል እኛ ታጥቀናል። ዘላዓለማዊ ነገር እኛን ይዞልናል እንጂ ለዚህና ለግራ ለቀኝ እኛ እየተፋለምን እድሜያችንን የምንጨርስ ትውልድ አይደለንም። ይባካችሁ ገስግሱ። ወደ ቅድስናው ጋር መገሳገስ አለብን። ወደ ክብሩ ጋር መገሳገስ አለብን። እግዚአብሔር ወደሚገኝበት ቦታ እኛ መሮጥ አለብን። ተንከባልለን በደረት እንኳን ምን ይሆነን እግዚአብሔር ወዳለበት ቦታ እኛ መሮጥ አለብን። እግዚአብሔር ለኛ በየለት የሚያወራው ድምጽ መኖር አለብን። እግዚአብሔር በየሰዓት ለኛ አንዳንድ ነገር ከእግዚአብሔር ተቀብለን የምንወጣበት እድል ቻንስ ለኛ መኖር አለብን። ማነው በየለት እግዚአብሔር ጋር ያወራ የሚውል ሰው? ማነው በሁሉም ነገር እግዚአብሔር የሚያስቀድም ሰው? ማነው ቤቱ መጥቶ በ12 ሰዓት ተንበርክኮ በቤቱ ተንበርክኮ ጸልዮ እግዚአብሔር የሚለው ድምጽ አዳምጦ የሚወጣ ደግሞ ያ አፉ ሳይቆሽሽ ወደ ቤቱ የሚገባ መጥቶ ደግሞ የሚያመሰግን ማን ነው?
በየትኛው ሰዓት ነው ታውቁታላችሁ? መለከቱ የሚነፋው እኛን ለማገለገል ነው የምንገሰገሰው። እኛን ለመታየት ነው የምንገሰገሰው። እኛ የሆነ ነገር ለማድረግ ነው እኛ የምንሮጠው። ቁጭ ብለን ለመስማት ጊዜ አንሰጥም። ቁጭ ብለን ለማንበብ፣ ቁጭ ብለን ለመጸለይ፣ ቁጭ ብለን እግዚአብሔር ለማዳመጥ ጊዜ አንሰጥም። እስከ መቼ በሁለት ሐሳብኛ እንሄዳለን? ሙሉ ሰው ሁኑ ከእግዚአብሔር ጋር። አሁን እናንተን የሚያጸጽት ነገር በህይወታችሁ የላችሁ አላችሁ። የሆነ የሚያጸጽትብሽ ነገር አለሽ ወይ? ይሄ ነገር በድዬ ይሁን የሚያዝብልሽ ነገር በጅርባሽ አይጠፋልሽም ወይ? ይሄ ነገር ጌታን ያስቀየመ ይሁን እንደዚህ የሚያዝብላችሁ ነገር አይጠፋላችሁ። በባችሁ ትርታ አላችሁ ያንዳንዳችሁ ልቦናችሁ። እግዚአብሔር እንደዚህ ይላችኋል፣ ይሄ የተወረወረ ማጨድ ህይወታችሁ እንዳይወስድ። ትንቢት አይደለም እኔ የተነበብኩት ከቃል ወስጄ ነው ያወራሁት። እንደገና በእግዚአብሔር ፊት ለመቆም ከፈልጉ ከትላንትና ህይወት አውጥ። እንደገና በፊት አቁመኝ፣ እንደገና በቤት አቁመኝ፣ እንደገና ላንተ በቀበሉት ውረዱ። እስቲ ከወጣችሁበት ነገር ውረዱ፣ ውረዱ። አርቃችሁ ለስጋችሁ ያሰባችሁ ከዛው ከፍታ ውረዱና ቀስ ብላችሁ እና ከኔ ጋር ልሂድ እና ካንተ ጋር ሄዳለሁ በሉት። ቅባት ጥሩ ወደ ራሳችሁ፣ የሆነ ነገር ጥሩ ወደ ራሳችሁ። በቃ አንተን ብቻ የሚመለከት አይን ክፈትልኝ ስጠኝ በሉት። እስቲ ውረዱ። ለዚህ ነው ቃል የቆመ የሚመስል እንዳይወድቅ እመላው ማለቱ። ቆመን አንላንችል ከስር በኩል ጌታ እኛን የሚያይ ነገር አለ። በጌታ ፊት ቆሜ ነው የምመክራችሁ። እንደገና የመቆም እድል እግዚአብሔር ግን ይሰጣችኋል። ሃሌሉያ። ተገቢ ያለው ሰው ያዝና እንደዚህ በል፣ እግዚአብሔር በል እንደገና ያቆማል በል፣ እንደገና ያቆማል በል፣ ምሕረት አለ በል፣ ቸርነት አለ በል፣ ለዘላለም ይከተላል በል። አዲስ የሚፈልግ ሰው አለ። እግዚአብሔር እንደገና እንዲያሳድስ ያሳድሰኝ መልሶ በቃ የጠዋቱ የድሮ የማለዳው መንበርከክ ያ እንባው ይምጣልኝ፣ የልጅነቴ ነገር በቃ ትዝ ይበልልኝ የሚል ሰው አለ። በቃ ይምጣልኝ። እዛኔ እኮ አፈር መብላት ያምርብናል። እዛኔ እኮ እግዚአብሔር ፊት መንከባለል ነው የሚያምርብን። በዛን ሰዓት ሰው አንወድም እኮ ጌታ መንፈስ ቅዱስ ብቻ ነው ለኛ የሚታይብን። ራብ አይሰማንም እኮ በዛን ሰዓት። አሁን ትንሽኛ ከተራበን ያመናል። ከምን የተነሳ ነው ታውቁታላችሁ? ጥማት በዛን ሰዓት ለኛ አይገባልን። አሁን እኛ እኮ ትንሽ ሰዓት ውሃ ይዘን ካልተመላለሰን አንችልም። በዛን ሰዓት እንኳን እኛ በብርድ ተራራ ላይ ብንንከባለልም ምንም ብርድ አይነካንም። አሁን እኛ ደራርበን ስንለብስም ይበርደናል። ለምንድነው ታውቁታላችሁ? እኛ አሁን ከበላን በኋላ አሁን ለምንድነው እኛ ራብ ስሜት የሚሰጥልን ታውቁታላችሁ? እኛ አንድ የጣልነው ነገር አለ። እኛ አንድ የተውነው ነገር አለ። እኛ ትጥቃችን ፈተናል። እኛ የእግዚአብሔር ፍቅር ትተናል። ዓለምን ፍቅር ጋር እኛ ተጣበቅን። በቃ ከሱ ጋር ተጣርቀን ቁጭ ብለናል። ውጡ ይላችኋል እግዚአብሔር። ከወጣችሁበት ነገር ውረዱ ይላችኋል እግዚአብሔር። ወደ ማለዳው ነገር ተመለሱ ይላችኋል እግዚአብሔር። ወደ ጠዋቱ ነገሩ ጋር ተመለሱ ይላችኋል። ወጣችኋል ከፍታ እግዚአብሔር ይታያል። እናንተ በወጣችሁበት ከፍታ አለ። አሻሽላችሁ እየበላችሁ ነው። አዎ አለ እግዚአብሔር እጅ ታሻሽላችሁ ስትበላችሁ። አሁን አንዳንዶች ለምግብ ማጸልዩ አላችሁ። በዛን ሰዓት ግን ቅባት ስትቀበሉ ከምግብ ረቃችሁ ነበር። አሁን ግን ለምግቡ ሳጸልዩ ነው የምትበላችሁት። አሁን ግን ለዋስ ጸሎት ሳታደርጉ ነው የምትጠጣችሁት። እዛን ሰዓት እንቅልፍ አጣችሁ የጸላችሁበት ጊዜ አለ። አሁን ግን 24 ሰዓት ተኝታችሁ በቀንም ትተኛላችሁ። እግዚአብሔር እነዚህ ይላችኋል፣ እረፍት እንዳይመስልባችሁ ይላችኋል ጌታ እግዚአብሔር። የጣላችሁት ነገር አለ ይላችኋል። የተውሹ ነገር አለሽ ይልሻል ጌታ። የተውሹ ነገር አለሽ፣ የጣልሹ ነገር አለሽ፣ የጣልከው ነገር አለ፣ የጣልከው ነገር አለ፣ የጣልሹ ነገር አለሽ። ያውላችሁት ነው እግዚአብሔር ይነግራችኋል። ዛሬ እግዚአብሔር ይነግርሻል እህቴ። እግዚአብሔር ይነግራችኋል ትውልድ። እግዚአብሔር ሴቶች ይነግራችኋል፣ ህፃናቶች፣ ወንዶች። እቺ ቀን ተመልሳ አትመጣም። እቺ ሰዓት ተመልሳ፣ እቺ ደቂቃ ተመልሳ አትመጣም። እቺን ቃል መጠቀም አለብህ። እቺን ሰዓቷን ለዚች ሰዓት ጌታ መባረክ አለብሽ፣ መባረክ አለብህ። ሮዲያ ለባናባኖስ ዊላ ራዲ ለባናባስ
ላቲካርዴ ሊቤኖስ ስታርዲ ካታራዲ ለባህዶ እግዚአብሔር አምላክ እግዚአብሔር ወዳጅ እንደገና መራራት የምትችል የዘላለም ጌታ የተወረወረ ማጭድ እንዳይነካን ትውልድ እንዳይነካ ቤቴን እንዳይነካ እኔን እንዳይነካ ጽጋዬን እንዳይነካ ህይወቴን እንዳይነካ አው አስታውስ ነው። እኔ ራሴ የጣልኩት ነገር አለ አስታውሻለሁ። እነርሱም የጣሉት ነገር እንዳስታውሱ መንፈሴ ይመሰክረኛል። ያንዳንዳችን ከወደቀንበት ቦታ እንደገና እንድንቆም ያንተ እድለኛ ይሰጠን። እንደገና አባት፣ እንደገና ወዳጅ፣ እንደገና አምላክ፣ እንደገና የጥዋት የማለዳው አባት አሁንም ያንን ምሻት እንዲመለስ እንጸልያለን። አሁንም ያንን ነገር እንደገና በህይወታችን እንዲገለጥ አንመስልም። እኛ ዓለም ከንቱ ነች። ዓለምና ምኞት ያልፋል፣ የእግዚአብሔር ፍቃድ የሚያደርጉት ግን ለዘላለም ይኖራሉ ተብሎ እንደተጻፈው እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። የዚህ ትውልድ መጨረሻው ያማረ ይሁን። የዘመረችው መጨረሻ ያማረ ይሁንባት። የዘመረው መጨረሻ ያማረ ይሁንበት። ያገለገለው ያገልጋዩ መጨረሻ ያማረ ይሁን። እግዚአብሔር አምላክ ሆይ በፊት የቆመው ያስተማረው ፍጻሜ ያማረ ይሁን። በዓለም ያሉት ሁሉ እንደጀመሩ በሞገስ ይጨርሱ። አቋርጠን በሚመች መንገድ እንዳንሄድ ላንተ የማይመች መንገድ ካለ ለኛ ይዘጋ። አንተ ያልቆምከው መንገድ እግሮቻችን አይቆም። ሐሳብና ፍቃድን አልሰማም ያለ ልቦና ለኛ አይሰጠንም። ካንተ ፍቃድ ሌላ ዓለም የሚያዳምጥ ልብ ለኛ አይሰጠን። ሁሉ ጊዜ በመንቀጥቀጥ በፊት እንድንመላለስ የልጅነት ፍቅር እንደገና ይመለስልን። ጧትና ማለዳ እግዚአብሔር ሆይ ማታ ሁሉ ጊዜ ሕፃን ጨቅላው ወተቱን እንደሚመኝ እንዲሁ ያንተ ድምጽ እኛ እንድንመኝ ለኛ ናፍቆታችን አንተ ብቻ ሆነ። ለኛ ህርማችን አንተ ብቻ ሆነ። ለኛ ራባችን አንተ ብቻ ሆነ። ለኛ ጥማታችን አንተ ብቻ ሆነ። ለኛ ከፍታችን አንተ ሆነ። ለኛ ጉዟችን ሩጫችን አንተ ብቻ ሆነልን። የምትታይብን አንተ ብቻ ሆነብን። የምንናፈቅብን ነገር ካለ አንተ ብቻ ሆነብን። እኛ ምን ፈልገው ነገር ካለብን ካንተ ውጪ ያለው ነገር ሁሉ ይጥፋብን። እግዚአብሔር አምላክ ይጸልያለሁ። አንተ ያለበት ከተማ ላይ እኛን አኖረን። አንተ ያለበት መድረክ ላይ እኛን አቁመን። አንተ ያለበት ቦታ ላይ ያንተ ስም በአፋችን ይጠራ። ከሌለበት ቦታ እኛንም አጥፋልን። እኛ ያለንበት ቦታ አንተ ከሌለ አንተን በኢየሱስም ለመፈለግ እግሮቻችን ይፍተንልን። አንተ ወዳለበት ቦታ እግሮቻችን ይገሰግስብን። ፍቃደ ይቅርብን፣ ምኞቴ ይቅርብን፣ ምኞታችን ይቅርብን፣ ሐሳባችን ይሻርብን። አንተ ወዳለበት ቦታ አሻቅበን እናያለን። አንተ ያለበት ቦታ እንሮጣለን። ፍቃድ ወዳለበት ቦታ እንገሰገሳለን። አሸንፈን እንሮጣለን። ብርታታችን ሆነ አሸንፈን እንሮጣለን። ብርታታችን ሆነ አሸንፈን ቃልን እንመገባለን። ሆዳችን ስፋልን፣ አንገታችን ለቃል ክፈትልን። ጣፍጥብን እንደ ማር በአፋችን ያንተ ቃል ይጣፍጥብን። ቁጭ ብሎ ታግሶ የሚሰማ ጤንነት ይጨምርብን። ከቤታችን አንተን አስወግዶ ለራሱ የተቀመጠ ሀብት ካለ ይወገድ። አንተን አስወግዶ የተቀመጠ ድፍረት ካለ ይወገድ። አንተን አስወግዶ የተቀመጠ በጓዳችን ያለው ጨለማ ይወገድ። አንተን አስወግዶ ልባችን ለራሱ የገዛ የተኛው የሰይጣን ጥበብ ይወገድ። አንተን አስወግዶ በእኛ ላይ እንደ ልብስ የተጣቀ የተኛውም ነገር ይወለቅ። ከትውልድ ይወለቅ። ዝሙት ይወለቅ። አስማት ይወለቅ። 6 ለ6 ይወለቅ። ትጥቃቸው ባንተ አዲስ ይሁን። ሩጫቸው ባንተ አዲስ ይሁን። ህልማቸው ባንተ አዲስ ይሁን። ታይብን። በሕፃኑ ላይ አንተ ታይ፣ በአዋቂ ላይ አንተ ታይ፣
ባረጁት አሁን ብዙ ዓመት ባገለገሉት ላይ አንተ ታይ። በዓለማችን ከሚሆነው ከትልቁ ነገር ዋናው ለሰው ልጆች ምንድነው? ቀድሞ በተነሱት ላይ ነቀፍታ በኢየሱስ ከአሁን በኋላ እንዳይነሳ እንዳገለገሉ ይጭረሱ። በሚዲያ በተለያየ ቦታ ከታወቁት በኋላ እንደገና ልባቸው እጉር እንዳይሆን እንደገና ለቃሉ የተዘጋ ልቦናችሁ እንዳይሰጥ እግዚአብሔር አምላክ ሆይ በዚህ ቃል እኛን ባርከን ፍጻሜያችን አሳምረን እንደጀመርነው አስጨርሰን ቶሎና ማራናታ በኢየሱስ ስም አሜን። በሰማነው ቃል ጸንተን እንድንኖር ጌታ ይርዳን። ጌታ ለዘላለም ይባረክ። ከሱ ጋር ወደፊት እንድንገሰገስ የሱ ፍቃድ ይሁን። ክብር ለእግዚአብሔር ይሁን።